እንደምናመሻችሁ ዛሬ ቅዳሜ አፕሪል 26 ቀን 2025 በቫቲካን ከተማ ጉልህ በሆነ ዲፕሎማሲያዊ ግንኙነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቅዳሜ ጠዋት የጳጳስ ፍራንሲስ የቀብር ሥነ ሥርዓት ከመካፈላቸው በፊት በቅዱስ ጴጥሮስ ባዚሊካን ውስጥ ለ15 ደቂቃ ያህል በግል መገናኘታቸው ተዘገበ። ይህ ግንኙነት በየካቲት ወር በኦቫል ኦፊስ ከተካሄደው አወዛጋቢ የሐሳብ ልውውጥ ወዲህ የመጀመሪያው የፊት ለፊት ስብሰባቸው ነው። የዋይት ሃውስ የመገናኛ ብዙሃን ዳይሬክተር ስቲቨን ቼንግ ውይይቱ በጣም ፍሬያማ ሲሉ የገለጹ ሲሆን ሁለቱም መሪዎች በቀኑ በኋላ ላይ ድርድሮችን ለመቀጠል መስማማታቸውን አስታውቀዋል። ፕሬዝዳንት ዜሌንስኪ በበኩላቸው ብሩህ ተስፋ እንዳላቸው የገለጹ ሲሆን ስብሰባው በዩክሬን ሰላም የሚያመጣ ከሆነ ታሪካዊ የመሆን አቅም አለው ብለዋል። ስብሰባው የተካሄደው ከ250 ሺህ በላይ ሐዘንተኞችና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን፣ የዩክሬን ጠቅላይ ሚኒስትር ኬር ስታርመርን ጨምሮ በበርካታ ዓለም አቀፍ መኳንንት በተገኙበት የጳጳስ ፍራንሲስ የቀብር ሥነ ሥርዓት መቼት ውስጥ ነው። ሟቹ ጳጳስ በርኅራኄ በትሕትናና ለተገለሉ ሰዎች ባላቸው ጠበቃነት ሲታወሱ ውለዋል። ፕሬዝዳንት ትራምፕ በቅርቡ በዩክሬንና በሩሲያ መካከል የሰላም ስምምነቱን ለማሸማገል ጥረታቸውን አጠናክረው የቀጠሉ ሲሆን ሩሲያ ከክሪሚያ ሌሎች የተቆጣጠረቻቸውን ግዛቶች መውሰዷን ዕውቅና መስጠት የሚያካትት ዕቅድ አቅርበዋል። ይህ ሐሳብ ሁለቱም የተያዙ ግዛቶችን ለማስመለስ ያላትን ቁርጠኝነት አጥብቃ ከያዘችው ዩክሬን ተቃውሞ ገጥሞታል። ዓለም የጳጳስ ፍራንሲስን የውይይትና የእርቅ ድጋፍ ውርስ ባከበረበት ወቅት በትራምፕና በዜሌንስኪ መካከል የተደረገው አጭር ስብሰባ በአሜሪካ ዩክሬን ግንኙነት መሻሻል ሊኖር እንደሚችል በቀጠናው ለሰላም የታደሰ ግፊት መጀመሩን ያመላክታል። ለሰዓቱ የያዝነው አጭር መረጃችን ይህን ይመስል ነበር። በቀጣይ ሌላ ዕለታዊና ትኩስ መረጃዎችን ይዘን እስክንገናኝ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ